እሺ ሰላም ቤተሰብ እንዴት ናችሁ? እስቲ ስለ ቪኒሺየስ ጁኒየር ወደ አርሰናል ስለተባለው ዝውውር የተወሰነ ነገር እናንሳ። ቪኒሺየስ ጁኒየር እውነት ወደ አርሰናል ይመጣል ወይ? የሚመጣበትስ ምክንያቶች ይኖራሉ ወይስ የማይመጣበትስ ምክንያት ምን ሊሆን ይችላል? የሚሉትን በጥቂቱ ለማየት ቪኒሺየስ ጁኒየር ወደ አርሰናል ሊመጣ ይችላል የሚለውን ዝውውር ለመጀመሪያ ጊዜ ኤክስክሉሲቭ ኒውስ ብሎ ያበሰረን ዴቪድ ኦርንስቴን ነው። በጣም ታማኝ የዜና የስፖርት ዜና ዘጋቢ ነው ዴቪድ ኦርንስቴን እንደምናውቀው። በተለይም የአርሰናል ዜናዎች ላይ በጣም ታማኝ የሚባሉ ዜናዎችን ከዚህ በፊት በማውጣት ይታወቃል። ስለዚህ አሁን ቪኒሺየስ ጁኒየር እውነት ወደ አርሰናል ይመጣል ወይ የሚለውን አማራጭ ስናይ ብዙ ዜናውን አይታችሁታል። የመምጣት እድል አለው። ለምን ቢባል አንደኛ በማድሪድ ቤት ቪኒሺየስ ጁኒየር አሁን ክሊያን ምባፔ ከመጣ በኋላ የእሱ ሚና በመጠኑም ቢሆን ቀንሷል እና እንደ ሁለተኛ ሱፐርስታር ነው ተደርጎ የሚታየው። ስለዚህ በዚህ ምክንያት ቪኒሺየስ ጁኒየር ሙሉ ደስተኛ አይደለም። ስለዚህ ይሄንን ነገር ለማስጠበቅ የሆነ ክለብ ሄዶ ሱፐርስታር የሚሆንበትን እድል ማግኘት ይፈልጋል እና አንደኛው ምክንያቱ ይሄኛው ነው። ሁለተኛው ምክንያት ደግሞ አሁን እያነሳ ያለው ቪኒሺየስ ጁኒየር ከክፍያ ጋር ከፍተኛ ተከፋይ እንዲሆን ይፈልጋል በክለቡና አሁን ላይ መረጃዎች እንደሚያሳዩት በማድሪድ ቤት የሚያገኘው አመታዊ ክፍያው አፍተር ታክስ ወይም ከታክስ በኋላ የሚያገኘው ገቢ 15 ሚሊዮን ዩሮ እንደሆነ ያሳያል እና አንዳንድ 20 ሚሊዮን ዩሮ አመታዊ ክፍያው እንደሆነ የሚያሳዩ መረጃዎች አሉና አሁን የጠየቀው ክፍያ በጣም ከፍተኛ እና ይህንን ሪከርድ ሊሰብር የሚችል ክፍያ ነው የጠየቀው። ማድሪድ ደግሞ ያንን ለማድረግ ፈቃደኛ አይደለም። ሁለተኛው ደግሞ የልጁ ኮንትራት ሊያበቃ 1 አመት ብቻ ነው የሚቀረው እና በዚህ ምክንያት ማድሪድም ለመሸጥ የሚገደድበት ሁኔታ አለ። ስለዚህ ቪኒሺየስ ጁኒየር ሪያል ማድሪድን የመልቀቅ እድል አለው። አሁን ለሆኑ ጓደኞቹ ቪኒሺየስ ጁኒየር ለጓደኞቹ በሰጠው መግለጫ ላይ ወይም የነገራቸው መረጃ እንዳለ የሚያሳይ መረጃ አይቼ ነበር። ማድሪድን ዝም ብሎ በነፃ መልቀቅ እንደማይፈልግ ነግሯቸዋል። ማለት ማድሪድ ለዚህ አድርሶኛል በ18 ዓመቴ ምንም ነገር ባሌለበት ሰዓት በጣም ሶሻሊም እግር ኳስም እንትኔ ችሎታዬን ማንም በማያውቀው ሰዓት ማድሪድ ይሄንን እድል ሰጥቶኛል። ገና በ18 ዓመቴ በ45 ሚሊዮን ዩሮ ከፍሎ ወደ ክለቡ ቀላቅሎኛል እና ከፍተኛ እምነት ጥሎብኝ አሁን ላለሁት ደረጃ አድርሶኛል። ስለዚህ ማድሪድን ያለምንም ክፍያ ማድሪድ በእኔ ምንም አይነት ክፍያ ሳያገኝ በነፃ ክለቡን መልቀቅ አልፈልግም የሚል መረጃ እንደነገራቸው ያሳያል እና ስለዚህ የቀረው 1 አመት ኮንትራት ነው። ይሄ በክፍያው ዙሪያ ወይም በደሞዝ ዙሪያ የማይስማሙ ከሆነ ማድሪድ እሱን ሽጦ ከእሱ ገንዘብ ማግኘት እንዳለበት ያምናል። ስለዚህ በዚህ ምክንያት ለመልቀቅ ፍላጎት እንዳለው የሚያሳይ መረጃ ነው ማለት ነው። ስለዚህ አሁን አርሰናል ይመጣል ወይስ አይመጣም የሚለውን እኛ ለመወሰን የተለያዩ ዜናዎች እየወጡ ነው። ሱፐር ስፖርትን ጨምሮ ስካይ ስፖርት በማድሪድ ቤት እንደሚቆይ እና ማድሪድ እሱን ለመሸጥ ምንም አይነት ፍላጎት እንደሌለው እና በክለቡ አዲስ ኮንትራት እንደሚፈርም እርግጠኛ ሆነው እያወሩ የመረጃዎችን እያወጡ ይገኛሉና አሁንም እኛ መረጃ የምንጠብቀው ለመጀመሪያ ጊዜ ኤክስክሉሲቭ ብሎ ዜናውን ካበሰረን ዴቪድ ኦርንስቴን መረጃ እስከሚመጣ ድረስ ያው በተጫዋቾች ዙሪያ እንደዚህ አይነት ነገር ይታወቃል። ክለቡ አልሸጥም ይላል፣ ሁኔታዎችን ግራ ቀኙን ያያል። ብዙ ክፍያ የሚያገኝባቸው ክለቦች ጣልቃ ገብተው የተጫዋቹን ዋጋ ከፍ እንዲል ለማድረግ እንደዚህ አይነት ነገሮችን ይጠቀማሉ። አሁን እንደውም ፒኤስጂ ራሱ ቪኒሺየስን ለማስፈረም ከፍተኛ ክፍያ አመታዊ 35 ሚሊዮን ዩሮ እንዲከፍለው ጥያቄ እንዳቀረበለት የሚያሳዩ መረጃዎች እየወጡ ነው እና ስለዚህ በዚህ ምክንያት አርሰናልን የመቀላቀል እድል አለው እስከ መጨረሻው ዝውውሩ እስከሚዘጋ ወይም ቪኒሺየስ በማድሪድ አዲስ ኮንትራት እስከሚፈርም ድረስ መረጃዎችን እየተከታተልን ማየት ይኖርብናል። ስለዚህ አርሰናል ሊመጣ የሚችልበት እድል አለ ነው የምላችሁ። እኔ በግሌ በጣም የጓጓሁበት ዝውውር
በቃ ምን የፈለገውን 1 2 3 ሱፐርስታር ራሱ ከአርሰናል መስዋዕት ቢደረግለት የሚል እንትን ሁላ አለኝ እና እሱ ቢመጣ የአርሰናልን ደረጃ ምን ያህል ከፍ እንደሚያደርገው ምንም ጥርጥር የለም፣ ግልጽ ነው። ስለዚህ እንጠብቃለን መረጃዎች። በእርግጥ ቪኒሺየስ ጁኒየር ማድሪድን መልቀቅ እንደማይፈልግ የሚያሳዩ መረጃዎች አሉ፣ በክፍያው ወይም በደሞዙ ዙሪያ የሚስማሙ ከሆነ ማለት ነው። ሌሎች መረጃዎች ካሉ እየተከታተልን እናቀርብላችኋለን። ሰላም።